بسم الله الرحمن الرحيم. بالله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ዘመናችን በርካታ የቂያማ ምልክቶች የሚታዩበት አስፈሪ ዘመን ነው። ከነዚህ ምልክቶች ውስጥ አንዱ የወለድ መንሰራፋት ነው። ወለድ በቁርአን በሐዲስና በምሁራን ኢጅማዕ የተወገዘ እጅግ አደገኛ ወንጀል ነው። ወንጀሉ ምንም እንኳን አደገኛ ቢሆንም ነገር ግን እንደ ሰደድ እሳት እየተስፋፋ ነው። ከጥፋቱ መስፋፋት በላይ ይበልጥ የሚደንቀው ግን በተለያዩ ስልቶች ኢስላማዊ ሽፋን ሊሰጡት አጉል የሚባዝኑ ስራዎች ብቅ ማለታቸው ነው። የወለድን አስከፊነት የሚያሳዩ ማስረጃዎችን እንደሚከተለው ይቀርባል። አንደኛ፣ ወለድ ከሰባት ከባባድ ወንጀሎች ውስጥ አንዱ ነው። قال رسول الله صلى الله عليه وسلم اجتنبوا السبع الموبقات. ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ፣ ሰባት አጥፊዎችን ተጠንቀቁ። قلنا وما هن يا رسول الله؟ ምን ናቸው እነሱ ብለን ጠየቅናቸው። الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحصنات الغافلات المؤمنات. بالله مكارت دقمت الله طبق ያደረጋት ነፍስ መግደል በሐቅ ካልሆነ በስተቀር ወለድን መብላት፣ የየቲምን ገንዘብ መብላት፣ በጦርነት ጊዜ መሸሽ፣ ጥብቅና ከጥፋት የዘነጉ አማኝ ሴቶችን በዝሙት መወንጀል። ቡኻሪና ሙስሊም ዘግበውታል። ወለድ ከምን አይነት ወንጀሎች ጋር እንደተቆጠረ እንመልከት። ሁለተኛ፣ ወለድ እንኳን ለአኺራ ለዱንያም አይጠቅምም። ይሁንና አላህ ምን እንደሚል أعوذ بالله من الشيطان الرجيم يمحق الله الربا ويربي الصدقات. الله أراد أن يطفل مጽዋቶችንም ያስፋፋል። ሱረቱል በቀራ አንቀጽ 276። በየገጠሩ ከብሬውን ባዶውን ያስቀሩት የቁጠባ ተቋማት ናቸው። ወለድ የገባው ሁሉ እንስሶቹ እያለቁ፣ ሰብሉ እየጠፋ፣ ንግዱ እየከሰረ መቀመቅ የገባው እጅግ በርካታ ህዝብ ነው። ወላሂ በአራቱም የሀገሪቱ አቅጣጫዎች ይወጣ ከዚህ ጋር የተያያዘ ብዙ ለቅሶ ይሰማል። መሬት ላይ ያለው እውነት በኢቲቪ እንደሚደሰኮረው አይደለም። ነብዩ አለይሂ ሰላቱ ወሰላም አንድ ሰው ከወለድ አያበዛም ፍጻሜው መመናመን ቢሆን እንጂ ይላሉ። ሶስተኛ፣ ያለ አስገዳጅ ሁኔታ ከወለድ ጋር የሚነካካ በሁሉም አቅጣጫ የተረገመ ነው። عن ابن مسعود أن النبي صلى الله عليه وسلم لعن آكل الربا ومؤكله وشاهديه وكاتبه. ابن مسعود رضي الله عنه እንዳስተላለፉት የአላህ መልእክተኛ عليه الصلاة والسلام ወለድ የሚበላንም የሚያበላውንም ጸሐፊውንም ምስክሮቹንም ተራግመዋል፣ ሁሉም በወንጀሉ እኩል ናቸው ብለዋል። ሙስሊም ዘግበውታል። እኔ ቢቸግረኝ ወሰርኩ እንጂ አራጣ አበዳሪ አይደለሁም ብለህ እንዳትሸወድ ያለፈውን ሐዲስ ተመልከት። በተጨማሪም ነብዩ አለይሂ ሰላቱ ወሰላም ወሳጅም ሰጪም እኩል ናቸው ማለታቸውን ያዝ። ሙስሊም የሆነ ሰው ሌላው ቀርቶ በወለድ ተቋማት ውስጥ ጥበቃና ጽዳት እንኳን ሊሰራ አይገባውም። አራተኛ፣ ወለድ ውስጥ የገባ ሰው ከአላህ ጋር ጦርነት ውስጥ ነው የገባው።
الله سبحانه وتعالى እንዲህ ይላል يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين فإن لم تفعلوا فأذنوا بحرب من الله ورسوله أن أنت يامناتشو هوي الله انفروا كارات يكررون تو አማኞች እንደሆናችሁ ተጠንቀቁ የታዘዛችሁትን ባትሰሩም ከአላህና ከመልእክተኛው በሆነች ጦር መወጋታችሁን እወቁ ሱረቱል በቀራ አንቀጽ 278 እስከ 279 አምስተኛ ወለድ የሚበላ ሰው ከቀብር የሚነሳው ልክ በጅን እንደተለከፈ ሰው እየተሳከረ ነው አላህ እንዲህ ይላል الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس النزيا أراد أن يميبلو سيطان كمنكاتو يتنسى يميت ألو سو كأودكو أندم النسى بيت إنجي كمك أبراتشو أين نسو سورة البقرة أنكت 275 سدستنيا ولد مهرت يلش وانجل ነው ነብዩ አለይሂ ሰላቱ ወሰለም ምህረት ከማያገኙ ወንጀሎች ተጠንቀቅ ወለድን መብላት ወለድን የበላ ሰው በቂያማ ቀን ሸይጣን የሚጥለው እብድ ሆኖ ነው የሚነሳው ካሉ በኋላ የላይኛውን አንቀጽ አነበቡ ስለዚህ ትክክለኛ ተውበት ካልሆነ ጥፋቱ አደገኛ ነው ሰባተኛ ወለድ የከሃዲዎቹ አይሁዳውያን ተግባር ነው አላህ እንዲህ ይላል وأخذهم الربا وقد نهوا عنه وأكلهم أموال الناس بالباطل وأعتدنا للكافرين منهم عذابا أليما كرسو بقرط يتكلكلوا سيهونو አራጣንን በመያዛቸውና የሰዎችን ገንዘቦች ያለ አግባብ በመብላታቸውም ሳቢያ የተፈቀደላቸውን እርም አደረግነባቸው ከነሱም ለከሃዲዎቹ አሳማሚን ቅጣት አዘጋጀን ሱረቱ ኒሳ አንቀጽ 161 ስምንተኛ የወለድ መብዛት የቂያማ ምልክት ነው ነብዩ አለይሂ ሰላቱ ወሰለም ቂያማ ሲቀርብ ወለድ ዝሙትና አስካሪ መጠጥ ይበዛል ይላሉ ዘጠነኛ ወለድ የሚበላ ሰው አሰቃቂ ስቃይ አለበት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ዛሬ ሌሊት ሁለት ሰዎችን አየሁኝ ወደ ተቀደሰች ምድርም ይዘውኝ መጡ ደም የሚጎርፍበት ወንዝ እስከምንደርስም ተጓዘን በውስጡ አንድ የቆመ ሰው አለ ከወንዙ ዳርቻ አንድ ሰው አለ ከፊት ለፊቱ ድንጋዮች አሉ ወንዙ ውስጥ ያለው ሰውዬ ሊወጣ ሲያመራ ዳር ላይ ያለው ሰውዬ አፋፉን በድንጋይ እየመታ ወደ ነበረበት ይመልሰዋል ሊወጣ በመከረ ቁጥር ድንጋይ እየወረወረ አፋፉን ይመታዋል ከዚያም ወደ ነበረበት ይመለሳል ማን ነው ይሄ ወንዙ ውስጥ ያየሁት ስል ወለድ የሚበላ ነው ይለኛል ቡኻሪ ዘግበውታል አስረኛ ወለድ ከምናስበው በላይ እጅግ የገዘፈ ወንጀል ነው ነብዩ አለይሂ ሰላቱ ወሰለም ወለድ 73 አይነት ነው ከነዚህ ውስጥ ቀላሉ አንድ ሰው እናቱ ላይ ዝሙት እንደ መስራት ነው ይላሉ አጂብ 11ኛ የወለድ መብዛት በምድር ላይ የአላህን ቅጣት ያስከትላል ነብዩ አለይሂ ሰላቱ ወሰለም ዝሙትና ወለድ በአንድ ሀገር ላይ ከበዛ በራሳቸው ላይ የአላህን ቅጣት አስወስነዋል ይላሉ ወንድሜ አላህን ፍራ እህቴ ሆይ አላህን ፍሪ ህይወት ማለት የዱንያ ህይወት ማለት አይደለም የችማ ጤዛ እኮ ናት ይልቅ ነብዩ አለይሂ ሰላቱ ወሰለም ምን እንደሚሉ እንመልከት
አንድ ሰው የሚያገኘው ገንዘብ ከሐላል ይሁን ከሐራም ደንታ የማይኖርበት ዘመን በሰዎች ላይ ይመጣል። ቡኻሪ ዘግበውታል። ልብህ ካልሞተ ይሄ አስፈሪ መልእክት አለው። ሰው እንዴት ራሱን የቂያማ ምልክት ያደርጋል? ፍጥጥ ባለ መልኩ ሐራም ላይ መግባት ሲኖርስ ያውም ባራጣ። አላህ ይጠብቀን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.